ውድ ቤተሰቦቼ ዛሬ እንግዲህ በቁጥር 2 ቻናሌ መጥቻለሁ። ያኛ ቻናሌ እንግዲህ ችግር ላይ እንደሆነ ሁላችሁም ታውቃላችሁ። በዚህኛው ሰብስክራይብ እያደረጋችሁ አበረታቱኝ። ያኛው እንግዲህ ሊሆንም ላይሆንም ይችላል ማለት ነው። ሰብስክራይብ እንዳትረሱ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? እኔ ያለው አልሐምዱሊላህ። ዛሬ እንግዲህ ቀለል ባለ ቪዲዮ መጥቻለሁኝ። የምትወዱትና ቀላል የፈጣየራ አሰራር ይዤላችሁ መጥቻለሁ። እዚህ ጋር የሚያስፈልጉኝን ግብአቶች አዘጋጅቻለሁ። እንደምታዩት ሩብ አለ፣ ዘይቱን አለ፣ ጅብን ፒዛ በቀዩ አለ፣ ዛተር ፍሬሽ እና በግዶነስ አለ። ይሄ ምንድነው ስሙ? ዘይቱን አስዋትና ዘይቱን ግሪን አለ። እዚህ ጋር ስኳርና ኸሚር ጨው አስቀምጫለሁ ማለት ነው። ቀላል አሰራር ነው። እንደምትወዱት ተስፋ አደርጋለሁኝ። ሰርታችሁ ሞክሩት። ለሰራም ይቀላል ማለት ነው። እዚህ ጋር ደግሞ ማሽን ውስጥ 1 ግላስ ዱቄት አድርጌያለሁኝ። ለክቼ ለእናንተ ለማሳየት ሰዓትም ለመቆጠብ ብዬ ነው። 1 ግላስ ዱቄቴን ማሽን ውስጥ አድርጌያለሁ። አሁን የምጨምረውን ለእናንተ እያሳየሁ አደርጋለሁ ማለት ነው። እናንተ እንደምትፈልጉት 3 ግላስ 2 ግላስ 4 ግላስ መስራት ትችላላችሁ። እኔ ያው መስራት በምፈልገው 2 ተኩል ነው የምሰራው። በ2 ተኩል ዱቄት 2 ግላስ ተኩል ማለት ነው። ሁለተኛ ጨመርኩ። ይኸው እንደምታዩት አሁን ግላስ ነው፣ ግማሽ ግላስ ነው ማለት ነው የምጨምረው። ግማሽ ግላስ እጨምራለሁኝ። አሰራሩ ቀላል ነው። ሀቂቃ ተወዱታላችሁ። ሌላ ስራ እየሰራችሁ ተጓዳኝ ስራ መስራት ትችላላችሁ ማለት ነው። ፕሮሰስ ብዙም አይበዛበትም። ቀላል ነው። ይሄው ግማሽ ግላስ አረኩኝ። መጀመሪያ 2፣ አሁን ደግሞ ግማሽ 2 ተኩል ሆነ ማለት ነው። አጠቃላይ እዚህ ጋር እንግዲህ እንደምታዩት ዘይቱን አለኝ። ግብአቶቼ ዘይቱን አረጋለሁኝ። ከዛም ውሃ ደግሞ ለብ ያለ ውሃ ታዘጋጃላችሁ ማለት ነው። ያው ስናወካ ለብ ያለ ውሃ ነው የሚያስፈልገን። እዚህ ጋር ውሃ አለኝ። ውሃ ለብ ያለ ውሃ ጨምርና አሸዋለሁ ማለት ነው። የተወሰነ ሊጡ ይታሻል። እንደምታዩት ውድ ቤተሰቦቼ ይሄንን እጨምራለሁ። ስኳር፣ ኸሚር፣ ጨው እጨምራለሁ ማለት ነው። ፔኪንግ ፓውደርም እጨምራለሁ። ፔኪንግ ፓውደርም እንደምታዩት በመካከለኛ ማንኪያ ነው ያደረኩ፣ አነስ ባለች ማንኪያ ማለት ነው 1። ከዛም በኋላ ለብቻው አሸዋለሁ ማለት ነው። ሩብም አድርጋለሁ ግማሽ 2 ተኩል ስለሆነ 3 ግላስ ምናምን ዱቄት ታረጋችሁ ሙሉውን 1 ብታረጉትም አሪፍ ነው። ሩብ ስለተጠቀምኩኝ እኔ ሀሊብ ፓውደር አልተጠቀምኩም። እናንተ ሩብ ካልተጠቀማችሁ ወይም ዘባዲ ካልተጠቀማችሁ ሀሊብ ፓውደር መጠቀም ትችላላችሁ። ሀሊብ ፍሬሽ መጠቀም ትችላላችሁ። እኔ ያው ቤት ውስጥ ባለው ግብአት ነው የምሰራው ማለት ነው። እና በዚህ መልኩ አሸዋለሁ። ወይ በደንብ እናሸዋለን ማለት ነው። አጅናውን አሪፍ እንዲሆንልን መጀመሪያ እንግዲህ ይሄኛው እንደዚህ አድርጌ ካሸው በኋላ ነው በኋላ ላይ እነዚህኞቹን ግብአቶችን መጨመረው ማለት ነው። ውድ ቤተሰቦቼ ላይክ ሼር እያረጋችሁ እንዳትረሱ፣ አበረታቱኝ። የእናንተ እገዛ ያስፈልገኛል። እንግዲህ ይሄኛው አዲስ ቻናል እንደመሆኔ ልክ እንደዛኛው ሰብስክራይብ ለማግኘት ከባድ ነው። እንግዲህ ከጎን የሆናችሁ አግዙኝ ማለት ነው። እንግዲህ የቀሩኝን እዚህ ግብአቶችን ዘይቱን እጨምራለሁ። በጥቁሩም በአረንጓዴውም ነው ያለ ዘይቱን እጨምራለሁ። ጅብን ፒዛ በነጩም መጠቀም ትችላላችሁ። በነገራችን ላይ ጅብን ፒዛውን ግን በቀዩ ነው ብዙ ጊዜ ሴትዮ የምትወደው እኔ። እና እዚህ ጋር ዛተር ፍሬሽ እና በግዶነስ አለኝ፣ ከትፌዋለሁ። ዛተር ፍሬሹን በነገራችን ላይ ያለመክተፍም ትችላላችሁ። ማሽኑ ራሱ ያደቀዋል። ከዚህ በኋላ እንደዛ አሁን ጨምሬያለሁኝ፣ አሸዋለሁ ማለት ነው። ራሱ ይሄ ቅጠላ ቅጠሉ ውሃ ራሱ ስላለው ብዙም ውሃ እናበዛም ማጂናው ላይ ማለት ነው። እንደዛ አድርገን እናሸዋለን ማለት ነው። እና ዘይቱንና የቅጠላ ቅጠሉን ራሱ ያልመዋል ማሽኑ፣ ድቅቅ ነው የሚያደርገው። በደንብ እናሸዋለን አጅናው አሪፍ እንዲሆንልን። ሲሰራ እንትኑ ከበሰለ በኋላ በጣም አሪፍ ነው የሚሆነው። በቃ ውስጡ ልስልስ ብሎ ክፍት ነው የሚሆነው ማለት ነው። አጅናው አሪፍ ሆኖ ከታሸ እንደምትወዱት ተስፋ አድርጋለሁ። ሰርታችሁ ሞክሩት ውድ ቤተሰቦቼ። በዚህ መልኩ እንግዲህ እንደዚህ አሸዋለሁ ማለት አያችሁት። በዚህ መልኩ አሽቼ ጨረስኩና ከሌላ ሰሃን ላይ አደረኩትኝ ሊጡን። እንደዚህ አድርጌ ዘይቱን ትንሽ ተላይ ቀባ አድርገዋለሁ። ለየት ነው አጅነው። አያችሁት በጣም ልስልስ ያለ ነው እንትን ያው አቦካኩ ማለት ነው። ከዛም በኋላ እንደዚህ እርጥባረግና ዘይቱን ከላይ አስተካክልና ከድኜ ፀሐይ ላይ ወይም ፎጣ ልብሼ አስቀምጠዋለሁ ማለት ነው። እንዳፈጠንልኝ ግን እኔ ትንሽ ፀሐይ ላይ አድርጌዋለሁኝ ሰዓት ስለምፈልግ
እንደዛ አድርጌ ፎጣ ለብስና የተወሰነ ደቂቃ ውጭ ላድርገዋለሁ 30 ደቂቃ የሚያክል። አሁን አጅናችን ማሻላ ሆኖ ነው የተነሳው። አያችሁት? በዚህ መልኩ እንግዲህ አሁን የሆነ የተወሰነ ዱቄት ነስነስ አድርግበትና ከዛም በኋላ ይሰራል ማለት ነው። አጅናው እንደምታዩት ጅብኑ እናንትኑ ከለሩ ራሱ አሪፍ ነው። እንደዛ አድርገውና ከዛም በኋላ መልሰዋለሁ ማለት ነው። ውድ ቤተሰቦች አያችሁት? በቃ መስሪያ ሲኒያን ወይም የፍሩም ሳህኔን አዘጋጅቻለሁኝ ግርጣሱን አድርጌ ከጎኔ ማለት ነው። በቃ አሁን እንደዚህ አድርጋችሁ እየቀረጽኩ ስለሆነ በአንድ እጄ ለማሳየት አልተመቸኝም፣ ግን በዚህ መልኩ እንደዚህ እያደረኩኝ ነው የማስተካክላት። በዚች መልኩ እንደዚህ እያረኩኝ አስተካክላለሁ ማለት ነው። ሁሉንም እንደዚህ አድርጌ እዚህ ጋር ሲኒያን አስተካክያለሁ። እንደዚህ አደርጋለሁ። በቃ ልክ በዚህ ሳይዝ ሁሉንም አስተካክዬ ጨርሳለሁ ማለት ነው። በዚህ መልኩ አያችሁት? ቀላል አሰራር ነው እንደምትወዱት ማለት ነው። መጠቅለል መቆራረጥ ምናምን የሚባል ነገር የለም እዚህ ላይ። ልክ በዚህ መልኩ ከጨረስኩ በኋላ እዚህ ጋር በግዱነስ ትንሽና ዘይቱን አድርጌ እንቁላል ለብቻ አድርጌ አዘጋጅቻለሁ። ዘይቱንና በግዱነሱን ፈጨሁት። እንቁላሉን እንደምታዩት ቢጫውንና ትንሽ ዘይቱን ተጠቅሜ በዚህ መልኩ ቀባዋለሁ ማለት ነው። በነገራችን ላይ እንቁላሉ ላይ ኸሊ ፓውደርን መጠቀም ትችላላችሁ። እኔ ዘይቱን ነው የተጠቀምኩትኝ። አሪፍ ከለር ያደርገዋል። እንደዚህ ልስልስ የሚያደርገው ዘይቱን ሲኖረው። እኔ በዚህ መልኩ አድርጌው ሁሉንም ጨረስኩኝ ማለት ነው። ቀባሁት እንቁላሉ። ውድ ቤተሰቦቼ እንደምትወዱት ተስፋ አደርጋለሁ። ፍሩሜን ለኩሻለሁኝ፣ ሙቆልኛል ፍሩሜ ማለት ነው። አሁን ቀጥታ ወደ ፍሩም ነው በቃ የምንወስደው ማለት ነው። ይኸው ፍሩሜ ውስጥ አደረኩኝ ማለት ነው። ውድ ቤተሰቦቼ ከላይም ተታችም እኩል ትለኩሱትና ከዛም በኋላ እንትን ትሉታላችሁ እያያችሁ ከታይ ትንሽ የተወሰነ ብድግ ሲል ከታች ያለውን ትዘጉታላችሁ ማለት ነው። እንዳይቃጠል ከታች ያለው ይቃጠላል ቶሎ። እንደ አከፋፈታችሁን እንትን በሉት በቃ ማለት ማሽኑን ቁጥሩን አስተካክላችሁ ይኸው በዚህ መልኩ እንግዲህ ወጥቷል ማለት ነው። በጣም የሚያምር ከለር ነው የሆነው ማሻአላ። ከዛ ዘይቱንና በግዱነሱን እቀባዋለሁ ማለት ነው። ዘይቱንም ያለሰልሰዋል፣ በግዱነሱም የራሱ ቴስት አለውና ግሪን ከለር ስለሚሆን ከላይ የራሱ ከለር አለው። ያው እንግዲህ እንደዚህ አድርጌ ሁሉንም ቀብቼ ጨርሳለሁ ማለት ነው። ከላይ ዘይቱንና በግዱነሱን አንድ ላይ አድርጌ ማለት ነው። ውድ ቤተሰቦች እንደምትወዱት ተስፋ አደርጋለሁኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሰርታችሁ ሞክሩት። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልኝ። ውድ ቤተሰቦች በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ባላችሁበት ሰላማችሁ ብዝት ይበል። ላይክ፣ ሼር፣ ሰብስክራይብ እንዳትረሱ። ባይ ባይ።